ሰበር ዜና የጀግናውና የሸሂዱ የአያቱላህ ልጅ በመሪነት ተሹሟል። ግራም ነፈሰ ቀኝም ነፈሰ ልጅ የአባቱን ቦታ አፈሰ። ይሄ የዛሬው የኢራኖች አባባል ነው። የአባቱን ቦታና ስልጣን የተቆጣጠረው ሙጂታባ አሊ ኻሜኒ በይፋ የኢራን ሱፐር ሊደር ሆኖ መመረጡ በትናንትናው ዕለት የኢራን ባለስልጣናት እንደተጨባይ ደግሞ የኢራን ሚዲያዎች ሲዘግቡት ነው ያለው። ሰበር ይህ ቪዲዮ የሚሰራላችሁ ከሌሊቱ 7 ሰዓት ላይ ቢሆንም የኢራን ሱፕሪም ሊደሮችን የመምረጥ ኃላፊነት የተሰጠው አሴምብሊ ኦፍ ኤክስፐርትስ እንግዲህ ከደቂቃዎች በፊት እንዳሳወቀው የሟቹን አያቶላህ ኻሜኒ ልጅ የሆነውን ሰይድ ሙጅተባ ኻሜኒን በሱፕሪም ሊደርነት መምረጡን አሳውቋል። አሰላሙ አለይኩም የአዲስ ነገር ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው በአዲስ መረጃዎች ይዤ መጥቻለሁ። እስከ መጨረሻ ድረስ ቪዲዮ ላይክ፣ ቻናል ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ወደ መረጃችን እንለፍ። የኢራኑ የአያቶላህ ኻሜኒ ልጅ ሙጅተባ ኻሜኒ በሱፐር ሊደርነት ተመርጧል። መረጃውን ተከታትለን እንመለስ። ሰበር ዜና የጀግናውና የሸሂዱ የአያቱላህ ልጅ በመሪነት ተሹሟል። ቆራጡና ቁጡ እንደሆነ የሚነገርለት ኢማም ሰይድ አሊ ኻሜኒ በዚህ ሰዓት የኢራኑ ኢስላሚክ ሪፐብሊክ ዋና መሪ ሆኖ ተሹሟል። ኮሜንት ላይ የራሳችሁን ሐሳብ አስቀምጡ። እጅግ ቆራጥና ቁጡ እንደሆነ ከአያቱላህ በላይም ደግሞ እጅግ ቁጡ እንደነበረ ይነገርለታል። ሞቷልም ተብሎ ታስታውሳላችሁ። በዚህ ሰዓት በመሪነት ተሹሟል። አዳዲስ መረጃ ሲኖር አሁንም አመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አትርሱት። ግራም ነፈሰ ቀኝም ነፈሰ ልጅ የአባቱን ቦታ አፈሰ። ይሄ የዛሬው የኢራኖች አባባል ነው። የአባቱን ቦታና ስልጣን የተቆጣጠረው ሙጂታባ አሊ ኻሜኒ በይፋ የኢራን ሱፐር ሊደር ሆኖ መመረጡ በትናንትናው ዕለት የኢራን ባለስልጣናት እንዲሁም በተጨባይ ደግሞ የኢራን ሚዲያዎች ሲዘግቡት ነው ያደሩት። ሰውዬም እንግዲህ በመጀመሪያው በአባቱ በነበረበት ጥቃት ላይ እንግዲህ ህይወቱ አልፏል ሲባል ነበረ። ከዛ በኋላ ሰርፕራይዝሊ እንግዲህ ሰውየው እንዳልሞተም ተነግሯል። በቀጣይም ቦታውን ተመርጧል፣ የአባቱን ቦታ ተቆጣጧል የሚሉ ዜናዎችም ወጥተው ነበረ። በድጋሚ ተሽሎ ከትናንት በስቲያም ጉዳት እንደደረሰበት ተዘግቦ ነበር። ነገር ግን በዚህ ሰዓት የኢራን አያቶላ በመሆን መመረጡ ነው በዛሬው ዕለት እየተነገረ የሚገኘው። ከ35 ዓመት በላይ አባቱ አገልግለው ነበረ የኢራንን ስልጣን ይዘው ማለት ነው። አሁንም በተጨማሪ ከ35 ዓመት በኋላ የኻሜኒ ስም በዛው ስልጣን ወይም ደግሞ በዛው ወንበር ላይ መቀጠሉ ነው እየተነገረ የሚገኘው። አሁን እንግዲህ የሚቀረው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም የእስራኤሎች ውሳኔ ምን ይሆናል ነው። እንደሚታወቀው ይህ ስልጣን ከመሾሙ ከሰዓታት በፊት ማለት ነው ዶናልድ ትራምፕ እኛ ይሁን ካላልን እኛ ካልመረጥን በጭራሽ ኢራን ሱፐር ሊደሯን መምረጥ አትችልም የሚሉ መግለጫዎችን አውጥተው እንደነበር ይታወቃል። ከዚህ ቀደም እንግዲህ የአሊ ኻሜኒ ልጅ በጭራሽ ተቀባይነት የለውም እንዲሁም ደግሞ በፍጹም የኢራንን ስልጣን አይረከብም የሚሉ ዜናዎችን አውጥተው ነበር። አሁን በቀጣይ ምን ያደርጋሉ የሚለው ነገር እየተጠበቀ ይገኛል። እናንተስ በዚህ ጉዳይ ላይ ሀሳባላችሁ ኮሜንት ላይ አጋሩኝ። እስከመመለስ ድረስ ግን የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ሰበር ይህ ቪዲዮ የሚሰራላችሁ ከሌሊቱ 7 ሰዓት ላይ ቢሆንም የኢራን ሱፕሪም ሊደሮችን የመምረጥ ኃላፊነት የተሰጠው አሴምብሊ ኦፍ ኤክስፐርትስ እንግዲህ ከደቂቃዎች በፊት እንዳሳወቀው የሟቹን አያቶላህ ኻሜኒ ልጅ የሆነውን ሰይድ ሙጅተባ ኻሜኒን በሱፕሪም ሊደርነት መምረጡን አሳውቋል። የአሜሪካና የእስራኤልን ትሬት እና ዛቻ ፊት ለፊት ዲፋይ በማድረግ የአሴምብሊ ኦፍ ኤክስፐርትስ አባላት እንግዲህ ሙጅተባ ኻሜኒን ለመምረጥ ሁለቴ እንኳን እንዳላሰቡና በሙሉ ድምጽ ሰይድ ሙጅተባ ኻሜኒን የኢራን አዲሱ ሱፕሪም ሊደር እና የኢስላሚክ ሪቮሉሽኑ ሶስተኛ ሱፕሪም ሊደር በመሆን መርጠውታል ማለት ነው። የትራምፕ እንግዲህ እንደምታውቁት ሂዝ ላይት ዌይት ምናምን ብሎ ሲንቀው ነበረ። እኛ ፕሩፍ ካላደረግን ምንም የሚመጣ ነገር የለም እያለ ነበረ። እሱን ገና ከቀናት በኋላ የምናየው ነው የሚሆነው። ምን ያህል ጊዜ ይቆያል፣ ምን ያህል ይመራል፣ ምን ያህል ሰኪዩር ሆኖ ይመራል፣ አመራሩንስ ምንድነው የሚለውን የምናየው ነው የሚሆነው። ለማንኛውም ግን ሰይድ ሙጅተባ ኻሜኒ በኢራን ኢስላሚክ ሪቮሉሽነሪ ጋርድ ወታደሮች በደንብ የሚደገፍ በደንብ ትልቅ ኢንፍሉዌንስ ያለውና የአባቱን የአያቶላህ ኻሜኒን ኦፊስ ውስጥ ደግሞ በደንብ በመስራትና በማገልገል ክሎዝ ኮንፊዳንት ናቸው ነው የሳቸው የሚባለው። የሳቸው ክሎዝ አማካሪ ነው የሚባለው ሙጅተባ ኻሜኒ። ለማንኛውም ይህ ሁሉ ልምድ ያለውና የኢራን ኢስላሚክ ሪቮሉሽነሪ ጋርድ አሁን ሀገርን ዓለምን እያተራመሰ ያለው ሪቮሉሽነሪ ጋርድ ላይ ከፍተኛ ተጽዕኖ ያለው ሰይድ ሙጅተባ ኻሜኒ እንግዲህ ሱፕሪም ሊደር በመሆን ተመርጧል ማለት ነው። ስለዚህ ኢራን አዲሱን እስከዛሬ ሲያነጋግር የነበረው እንግዲህ አዲሱን ሱፕሪም ሊደሯን አግኝታለች። እሱም የሟቹ አያቶላህ ኻሜኒ ልጅ የሆነው ሰይድ ሙጅተባ ኻሜኒ ሆኗል ማለት ነው። እንግዲህ መረጃውን እንዳያችሁት ነው። ሌላ ደግሞ ሙጅተባ ኻሜኒ እንደተሾመ እስራኤልን ማጥቃት ጀምሯል። እሱም መረጃም ተከታትለን እንመለስ። ፍየል ከመድረሷ ቅጠል መበጠሷ አይደል የሚባለው። የአባቱ ስርዓተ ቀብር ሳይፈጸም የአባቱን ደም እየመለሰ ነው የሚመስለው። ሙጅተባ አሊ ኻሜኒ ትላንትና ምሽቱን በኢራን ሱፐር ሊደር ተደርጎ መሾሙ የሚታወቅ ነገር ነው። ይህንን ስልጣን ከተረከበ ከጥቂት ደቂቃዎች በኋላ እስራኤል ላይ የሚሳኤል ውርጅብኝ ሲያወርዱባት እንዳደሩ ነው እየተነገረ የሚገኘው። እስራኤልም እስከዛሬ ከኢራን ከተተኮሰባት ሚሳኤሎች በመሳሪያም እንዲሁም ደግሞ በብዛትም
ዓለም እጅግ በጣም ከፍተኛ የሆነ ጉዳትና ጥቃትን እያስተናገደች እንደሆነ ጭምር ትልልቅ የሚባሉ የሚዲያ አውታሮች እየዘገቡ ይገኛሉ። ሙጅታባ አሊ ሀሚኒ የአባቱ ስርዓተ ቀብር እንደተራዘመ የሚታወቅ ነገር ነው። እንዲሁም በተጨማሪ ደግሞ ኢራኖች የሀገሪቱን ባንዲራ አውርደው የበቀል ባንዲራ መስቀላቸው የሚታወቅ ነገር ነው። ሙጅታባም እየተበቀለ ነው እየተባለ ነው የሚገኘው በዚህ ሰዓት። ሙጅታባ አሊ ሀሚኒም እንግዲህ በእስራኤል ላይ ከዚህ የከፋ ጥቃትን የሚሰነዝር ከሆነ በእስራኤል እንዲሁም ደግሞ በአሜሪካ በኩል እጅግ በጣም ከባድ የሆነ አጸፋዊ ምላሽ ይጠብቃታል እየተባለ የሚገኘው ይህ ብቻ አይደለም። ዶናልድ ትራምፕ ከዚህ ቀደም በተደጋጋሚ እንደፎከሩት እንግዲህ ኢራን ያለኛ ፈቃድ እንዲሁም ደግሞ ያለኛ ይሁንታ ምንም አይነት ሊደር የምትሾም ከሆነ ይገደላሉ እንዲሁም ደግሞ ኢሊሚኔት ይደረጋሉ ብሎ መናገራቸውም የሚታወስ ነው። እንዲሁም ደግሞ የእስራኤል መንግስት ለመከላከያ ሚኒስትሩም ሳይቀር እንግዲህ የኢራን የምትሾማቸውን እያንዳንዱ መሪዎች እንዲገደሉ ትዕዛዝ ማስተላለፉም የሚታወቅ ነገር ነው። ሙጅታባ አሊ ሀሚኒ ግን ገና ስልጣኑን ከመቆናጠጡ ከጥቂት ደቂቃዎች በኋላ ነው ከፍተኛ የሆነ ጥቃት መሰንዘር የጀመረው። በዚህ ጉዳይ ላይ ሀሳብ ካላችሁ እንዲሁም በዚህ ጉዳይ ላይ አዳዲስ መረጃዎችን ካገኘው በፍጥነት ይዤላችሁ እመጣለሁ። ፕላስ ምትታን ተጭናችሁ ጠብቁኝ። መልካም ቀን ይሁንላችሁ። ሰበር መረጃ በዚህ ሰዓት የእስራኤሉ ቻናል 12 እንዳስታወቀው ከሆነ ኢራን ሙሉ ለሙሉ ወደ ማጥቃት ለመግባት ስላሰበች እና ደግሞ እስራኤል ደግሞ በአጭር ቀን ውስጥ አጠናቅቀዋለሁ ብላ ወደ ገባችበት ጦርነት ነገር ግን እንዳሰበችው ባለመሆኑና ረጅም ጊዜ ሊፈጅ ስለሚችል ለረጅም ጊዜ ጦርነት እየተዘጋጀች ነው። ኢራንም ደግሞ ከስከዛሬው ጥቃቷ እጥፍ አድርጋ ለማጥቃት በመዘጋጀቷ ምክንያት የእስራኤል ጦር በትልቁ መዘጋጀት ጀምሯል ሲል በይሳት አስታውቋል። ይህንንም ከደቂቃዎች በፊት አልጀዚራ ነው በሰበር ዜና እያሳወቀው። አዳዲስ መረጃ ሲኖሩ አሁንም አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በዚህ ሰዓት ሰበር መረጃ እየተሰማ ይገኛል። አዲሱ የኢራን መሪ የአያቶላ ልጅ ሞጅታባ ካሚኒ ስልጣን በያዘም በሰዓታት ልዩነት ውስጥ ቴልአቪቭን በአውዳሚ ሚሳኤሎች እየደበደቡ እንደሚገኙ መረጃዎች እየወጡ ይገኛሉ። እንዳሉትም ደብቀው ያስቀመጡትን የላቁ ሚሳኤሎችን እየተጠቀሙ ያሉ መስሏል። የዛሬው ጥቃት ከዚህ ቀደም ከታዩት ሁሉ የከበዱና እስራኤልን የወጠረ መሆኑን ዓለም አቀፍ የዜና አውታሮችን በሰበር ዜናዎች እየዘገቡት ይገኛሉ። መላው እስራኤል በሳይረን ድምጽም እየተናወጠ የሚገኝ ሲሆን በርካቶች የኢራናውያን ወኔ አልሸነፍ ባይነትም ከየት የመጣ ነው በማለትም እየተናገሩ ይገኛሉ። አሁን የሚያስፈራው ታዲያ በቀጣይ የአሜሪካና የእስራኤል አጸፋዊ ምላሽ ምን ሊሆን ይችላል የሚለው ነው። ከደቂቃዎች በፊት በተሰነዘረ ጥቃት እስራኤል ውስጥ የሚገኙ ሰዎች መጎዳታቸውና መሞታቸው የተነገረ ነው የሚገኘው። ከነጋ እንግዲህ ሶስተኛ ዌቭ ደግሞ ሶስተኛ ዙር ጥቃቷን እያካሄደች የምትገኘው ኢራን የተለያዩ ሚሳኤሎችን በመተኮስ የምትመለከቱት ቴልአቪቭ ላይ የተለያዩ ጉዳቶች እየደረሱ ነው የሚገኙት። አየር ላይ የተመቱት ኢንተርሴፕት የተደረጉትም ሚሳኤሎች ጨምሮ እስካሁን ድረስ 6 ወር 7 ሚሳኤሎች ተተኩሰዋል ወደ እስራኤል አቅጣጫ። ታዲያ በከፍተኛ ሁኔታ ሰክሰስፉል የሆነችበትን በአየር ላይ የሚበተኑ የክላስተር ሚኒሽን የያዘው ሚሳኤልን በመተኮስ የምትመለከቱ አይነት ዳሜጅና ጉዳቶች በእስራኤል ዋና ከተማ ቴልአቪቭ ላይ የደረሱ ነው የሚገኙት። ከጀርባ የምትመለከቱት ጥቃት ላይ አንድ እስራኤላዊ ሲሞት 2 ደግሞ በከባዱ ተጎድተዋል ተብሏል። ከደቂቃዎች በፊት ይህ መረጃ እንደመውጣቱ አሁንም ስቲል መረጃዎች እየወጡና አፕዴት የተደረጉ ነው የሚገኙት። አፕዴት ሙሉ በሙሉ እንዳለቀ መነግራቸው ይሆናል። ፕላስ ምልክት መጋዳረ ታደራችሁ ህዝበ ኢትዮጵያውያን እንግዲህ ትናንትና የተፈጠረው ነገር አፕዴት ላድርጋችሁ። ኢራን እንግዲህ እነዚህን የመሳሰሉ ክላስተር ሚኒሽኖቿን ማታ ላይ የጠበቀች መልቀቋና ኢራን እስራኤል ማጥቃቷን አላቆመችም። እንደነገርኳችሁ እነዚህ አየር ላይ ሲደርሱ የሚበተኑ ፈንጆች ከፍተኛ ጉዳት በማድረስ የሚታወቁ ፈንጆች ናቸውና እነሱ ፈንጆች በአሁኑ ሰዓት ላይ በእስራኤል ላይ ሲዘንቡ ነው ያደሩት ሌሊቱ ማለት ነው። አብዛኞቹ ኢንተርሴፕት እንደተደረጉና የተወሰኑ ግን አርፈው በቴልአቪቭ ላይ ጉዳት እንዳደረሱ መረጃዎች እየወጡ ይገኛሉ። ምስሎችን፣ ቪዲዮዎችም እያገኘን ነው በአሁኑ ሰዓት ላይ። እስራኤል ደግሞ ማዕከላዊ እስራኤል ላይ እንደምትመለከቷቸው እሳቶች በየቦታው እንዲፈጠሩና የተለያዩ ቢልዲንጎች ደግሞ የተለያዩ ህንፃዎች እንዲፈርሱ ምክንያት ሆነዋል ቅድም ያሳያችሁ ሚሳይሎች። ከዚህም በተጨማሪ ለተወሰኑ ሰዓታት ያክል በሴንትራል እስራኤል በማዕከላዊ እስራኤል ማለት ነው የፓወር አውቴጆች የመብራት መጥፋትም እንዲፈጠር አድርገዋል። ይህ የምትመለከቱት ደግሞ የኢራን ሚሳኤል በሌሊቱ ነው ደግሞ በጠዋት አካባቢ ላይ ፍንዳታ የደረሰበት ቦታ ነው። የት ነው? ይሄ ባህሬን ውስጥ ነው። የኢነርጂ ፋሲሊቲዎችን መምታት ጀምሯል። አሁን ደግሞ የምትመለከቱት የባህሬን ኢነርጂ ፋሲሊቲ ነው። የባህሬን የነዳጅ ማጣሪያና የነዳጅ ማከማቻ ቦታ ነው እንግዲህ በኢራን ሚሳኤል ተመቶ ሲነድ ያደረው። ጠዋት አካባቢም እንግዲህ ከእስራኤልና ከአሜሪካ የተሰነዘረ ጥቃት በኢራን ላይ የተሰነዘረ እንደሆነና በኢራን ላይ ጥቃቶች እያረፉና ፍንዳታዎች የተሰሙ እንደሆነ መረጃዎች ወጡ ነው የሚገኙ። ይህ ጥቃት ማንን ታርጌት አደረገ፣ ምንስ ለመጉዳት አስበው ነው የሚባለው ከጥቂት ጊዜ በኋላ የሚወጣ ስለሆነ እዛ ልክ እሱ መረጃ ሲወጣ አፕዴት አደርጋቸዋለሁ። ፕላስ ምልክት ይነካል። ኢራን ከባድ የተባለ ጥቃት ፈጽማለች። አሁን ላይ እንግዲህ ሰበር የተባሉ መረጃዎች ይወጡና ኢራን በአሜሪካና በእስራኤል ላይ የምታደርገው ወታደራዊ ጥቃት በከፍተኛ ሁኔታ መጨመሩ ተገልጿል። የኢራን ኃይሎች ተአድ የተሰኘች የአሜሪካ ዘመናዊ ሚሳኤል መከላከያ ስርዓትን ማጥቃታቸውም እየገለጹ ይገኛሉ። በአረብ ባህረ ገብ መሬት ላይ የሚገኙ በርካታ የራዳር ጣቢያዎች በኢራን ጥቃት ምክንያት በእሳት መጋየታቸውም ነው እንግዲህ እየተገለጸ የሚገኘው። ታዲያ ቴህራን ይህ ጥቃት የፈጸመችው አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ማንኛውም ወታደራዊ እርምጃ የማያዳግም ምላሽ ለመስጠት መዘጋጀታቸውን ለማሳየት እንደሆነም ተናግራለች።
ሌላ መረጃ ደግሞ ትራምፕ እኔ ሳልሳተፍበት ኢራን መንግስት መምረጥ አችልም እያለ ይገኛል። የምትመርጥ ከሆነ እንገለዋለን፣ እንደ አያቶላ ካሚኒ እንገለዋለን እያለ ይገኛል። እሱም ተከታትለን እንመለስ። በፍጹም አሉ ዶናልድ ትራምፕ እኛ ካልመረጥነው ስልጣን ላይ አይቆይም ሲሉ በዛሬው ዕለት ከኤቢሲ ኒውስ ጋር ባደረጉት ቃለ መጠይቅ ኢራንን እንዲሁም ደግሞ አያቶላና መሪዋን በመምረጥ ሂደት ላይ ያላቸውን አቋም በግልጽ አስቀምጠዋል። እንደሚታወቀው አያቶላ አሊ ኻሜኒ ከሞቱ በኋላ ኢራን ባለስልጣን ወይም ደግሞ አያቶላ ለመሾም እጅግ በጣም ተቸግራ እንደነበረ እየተመለከትን እንገኛለን። ምክንያቱም የታጩት እንዲሁም ደግሞ በጊዜያዊነት እንኳን እንዲያስተዳድሩ የተመረጡትን በእስራኤል እንዲሁም ደግሞ በአሜሪካ ኤሊሚኔት እየተደረጉ እየተገደሉ እንደሆነ የሚታወቅ ነገር ነው። ዶናልድ ትራምፕ እንግዲህ ዛሬ ለሶስተኛ ጊዜ እኛ ካልተሳተፍንበት እንዲሁም ደግሞ የእኛን ይሁንታ ካላገኘ በፍጹም እነሱ የሚመርጡት ሰው ስልጣን ላይ አይቆይም ሲሉ ነው እየተናገሩ የሚገኙት። ትናንትናና ዛሬም እንግዲህ አዲስ ይመረጣሉ የተባሉት ወይም ደግሞ ለአያቶላነት ይመረጣሉ የተባሉት እኒህ ሰው በተለያዩ ማህበራዊ ሚዲያ ላይ ሽፋን ሲያገኙ እንደነበር የሚታወቅ ነገር ነው። ነገር ግን በፍጹም እኛ ካልገባን ወይም ደግሞ የኛን ይሁንታ ካላገኘ ኢራን በፍጹም መሪዋን አትመርጥም ሲሉ ነው የተደመጡት። ምክንያቱም ደግሞ በየ10 ዓመቱ እንደገና ወደ ኋላ የመመለስ እቅድ የለንም፣ ነገር ግን እኛ በእኛ ይሁንታ ወይም ደግሞ በእኛ ምርጫ ነው ፕሬዚዳንት የምትሾሙት የሚል ሐሳብን ነው ዶናልድ ትራምፕ እያራመዱ የሚገኙት። ኢራን የዶናልድ ትራምፕን ሐሳብ ተቀብላ ወደ ድርድር ትመጣለች ወይንስ ደግሞ ትፋለማለች እስከመጨረሻው የሚለውን ነገር እንመለከታለን። ዶናልድ ትራምፕ ግን ዛሬ ለሶስተኛ ጊዜ እንዲሁም ደግሞ ለአራተኛ ሊሆን ለሚችል ጊዜ ነው ይህንን ነገር እየተናገሩ የሚገኙት። በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ፣ በሌሎች መረጃዎች ግን እስከመመለስ ድረስ የፕላስ ምልክቷ መጫራችሁን አትርሱ። መልካም ምሽት ይሁንላችሁ ጋይስ። በኢራን ጉዳይ ላይ ዶናልድ ትራምፕ እቅጩን ተናግረዋል። እኛ ያልመረጥነው እኛ ያልተሳተፍንበት የኢራን መሪ ምንም ያህል ቢመረጥም ብዙ አይቆይም፣ በህይወት እንዲቆይ አናደርገውም ሲሉ በዚህ ሰዓት ለኤቢሲ ኒውስ ገልጸዋል። ኤቢሲ ኒውስ ጋር ቆይታ ያደረጉት ዶናልድ ትራምፕ እኛ ፕሩቭ ያላደረግነው የኢራን መሪ ብዙ በህይወት አይቆይም፣ አትልፉ የሚል መልእክትን ለማስተላለፍ ሞክረዋል። ይህንን በገለጹበት ወቅትም ታዲያ እንዳሉት ከሆነ በየ10 ዓመቱ ወደ ኢራን እየተመለስን ጦርነት መክፈት አንፈልግም፣ እንደኔ አይነት ጠንካራ መሪ ከሌለ ደግሞ ይህንን ማድረግ አይችልም። ስለዚህ አሁን ላይ የሚመረጠው መሪ ከኛ እውቅና የሚያገኝና የኛን ትዕዛዝ የሚፈጽም ብቻ መሆን አለበት ሲሉ እንደዚሁ ተናግረዋል። እንግዲህ አዳዲስ መረጃዎች እነዚህ ነበሩ። በሌላ አዳዲስ መረጃዎች እስከምንመለስ ድረስ ሰላም ነው።